እግዚአብሔር በዚህ ሰዓት ላይ ጭንቀትንና ፍርሃትን ሁሉ ጠርጎ ወስዶታል። ከዚህ በኋላ የሰላም እንቅልፍ ትተኛለህ። የረፍት አምላክ ባንተ ላይ ሆኗል። ተረከዙን የሚያማቸው ሰዎች አሉ ይላል የእግዚአብሔር መንፈስ ነው የሚለው። ተረከዛን ነፃ አውጥቷቸዋል። በጌታ በኢየሱስ ስም ነፃ አውጥቷቸዋል። የስኳር በሽታ ያለባችሁ ሰዎች አላችሁ። የስኳር በሽታ በዚህ ሰዓት ላይ የስኳር በሽታ ጌታ ልክ ሲነቅለው ያሳየኛል። ሲነቅለው ያሳየኛል በኢየሱስ ክርስቶስ። እንዲሁም ደግሞ የደም ብዛት ያለበት ሰው አለ። የደም ብዛት በዚህ ሰዓት ላይ ጌታ ይናገራል። ከዚህ ቀን ጀምሮ ደም ብዛት በአንተ ዘንድ አይሰማም ይላል። በአንተ ዘንድ አይሰማም ይላል። በዚህ በኩል ላንጉን የሚያመው ሳምባውን የሚያመው ሰው አለ። በዚህ ሰዓት ላይ እግዚአብሔር በዚህ ጊዜ ላይ ፈውሻለሁ ይላል በኢየሱስ ክርስቶስ። ጥርሱን የሚያመው ሰው አለ። ጥርሱን የሚያመው ሰው አለ። እግዚአብሔር ይናገራል በዚህ ሰዓት ላይ ጥርስን ተነቅሏል። ተነግሯል። ነገር ግን በጣም የሚያምስ ሰው አለ እዚህ ጋር እየተነቃቀለ ያለ። እግዚአብሔር ይህን ነገር ከዚህ ላይ ከአንተ ላይ ወስዶልሃል። እናንተ ሰዎች ንፋስ በመጣ ጊዜ እጅግ በጣም የምትቸገሩ ሰዎች ናቸው። ሌላኛው አፍንጫን የሚያምን በዚህ ሰዓት ላይ መተንፈስ እንኳን አቅቷል። እግዚአብሔር በዚህ ጊዜ ፈውሷል። ማብሮባይ ስተዋለ እንደተጫነው ነገር ያዘለ ነገር ይመስላል። ሁሉ ጊዜ ግንባር ላይ ያዘለ ነገር ይከብዳል። ውሃ የተጫነ ይመስል እምቦጭ የሚል እንኳን ይመስላል። ነገር ግን ይላል እግዚአብሔር በዚህ ሰዓት ላይ ይህ የክፉ ስራ ለማስቼላለሁ ይላል። ይህ የእብደት መንፈስ ነበር፣ እግዚአብሔር አንስቼዋለሁ ይላል። ማፕሮሆዲስ ቬክላባቶስ ትከሻውን በዚህኛው ሳይድ በቀኝ ሳይድ ላይ ትከሻውን ከመጠን በላይ የሚያመው ማንሳት እንኳን ያቅቷል። እንደዚህ የሚያመው ሰው አለ። ጌታ በዚህ ሰዓት ላይ ትከሻን አንቀሳቅሰው ይላል። ፈጽሞ ፈውሷል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በዚህ ሰዓት ላይ ፈውሷል። ይህን በሽታ ዳግመኛ አታየውም ይላል። አሮነው ምን እንደሆነ አላውቅም። የመካከለኛው አጥንት የአንድ ሰው አለው። በራጅ ውስጥ ያየው እንደዚህ ወደ ጎን እንደዚህ ስንጥቅ ያለ ነገር ነው ብለው ነው በራጅ ውስጥ ያሳዩ። እግዚአብሔር ግን በዚህ ሰዓት ላይ ስፓይናል ኮርድ እንዲህ ተሰነጠቀ ያሉትን እግዚአብሔር ገጥሜዋለሁ ይላል በኢየሱስ ስም። እዚህ ስትመጣ ራሱ እንዲህ ብለን የመጣው ዛሬ እግዚአብሔር ሆይ የመጨረሻ ቀኔ ነው። የሞት ነገር ሁሌ እሰማለሁ። ሞት የኔ ህይወት ሆኗል። እንደምሞት ነው ተስፋ ቆርጫለሁ ያልክሰዋል። እግዚአብሔር በዚህ ሰዓት ላይ ይህንን የሞት ድምፅ ሰብሮልሃል። እነግርሃለሁ የሞት ድምፅን ሰብሮልሃል። እንደ ቃልህ እግዚአብሔር ሰብሮልሃል። ዛሬ ቀን የመጨረሻ ነው ብላል። የመጨረሻ አድርጎልሃል። በኢየሱስ ክርስቶስ ስም ይናገራል ወንድሜ። በዚህ ሳይድ ላይ ጆሮ የሚመግል ሰው አለ። ጆሮ የሚመግል በቀኝ በኩል ያለ ጆሮ የሚመግል ሰው አለ። የጌታ መንፈስ የሚል በዚህ ሰዓት ላይ ይህን የሚመግለውን አቁሜዋለሁ ይላል በኢየሱስ ክርስቶስ። ከመጠን በላይ እያመመኝ ነው በዚህ ሰዓት ላይ። ጆሮ የሚያማችሁ ሰዎች ጀስት እጆቻችሁን በጆሮአችሁ ላይ አድርጉ። የእግዚአብሔር መንፈስ ነው እና የሚለው ጆሮን የሚያማችሁ ሰዎች በጣም እየተሰማኝ ነው ያለው። ስለዚህ የእግዚአብሔር መንፈስ ሊሰራል። ጆሮ የማይሰማችሁ ኢቭን ጆሮአችሁ የማይሰማ እጃችሁን ክተቱና በዚህ ሰዓት ላይ የእግዚአብሔርን ነገር አድምጡት። እግዚአብሔር ኤፍታ ብሎ ሲመጣችሁ ትለቁታላችሁ። ስለዚህ ልክ ስትለቁት ከዚህ በኋላ የታፈነው ነገር ከእናንተ ይወጣል። በውስጣችሁ ደግሞ ብዙ ቆሻሻ የሚወጣ ሰዎች አላችሁ። እግዚአብሔር በዚህ ሰዓት ላይ ሊያቆምላችሁ ይፈልጋል። በዚህ ሰዓት ላይ ይህን ቆሻሻ ሊያስወግድ ይፈልጋል። በጌታ በኢየሱስ ስም አዛለሁ። ኤፍታ ለዘላለም ተፈቷል በኢየሱስ ስም። ከዚህ በኋላ ይህ ቆሻሻ በእናንተ ውስጥ አይኖርም። መንፈስ ቅዱስ ታፋውን የሚያመው ሰው አለ። የግራ ታፋው በዚህ ሰዓት ላይ የግራ ታፋውን የሚያመው ሰው አለ። ታፋውን ነው የሚያመው።
በዚህ ሰዓት ላይ እግዚአብሔር ፈውሷል። ጀስት አንቀሳቅሰው የግራን ታፋን የሚያምሰው አለ። ጀስት አንቀሳቅሰው የእግዚአብሔር መንፈስ ነው የሚለው በምንም አይነት ሁን ወደክበትን ቦታ ይሁን እግዚአብሔር ግን ምን ይላል? አንቀሳቅሰው ይላል። በዚህ ሰዓት ላይ የግራ ታፋ መንቀሳቀሳችሁ እየደነዘዘ የምትሰቃይ ሰው ነህ። መንፈስ ቅዱስ አመሰግናለሁ። ጣቶቹን የሚያመሷል እነኚህ የሚሰሩበት ጣቶች የእጅ ጣቶቹ የሚያመሷል። በዚህ ሰዓት ላይ የእግዚአብሔር መንፈስ እጅ ጣትን የሚያምሰው በዚህ ሰዓት ላይ አንቀሳቅሰው። ጌታ መንፈስ ምን ይላል? ይህንን እጅን ፈውሼዋለሁ ይላል። ከዚህ በኋላ ትጨብጣለህ፣ የማትይዘው አይኖርም ይላል። ትጨብጣለህ፣ ምንም ችግር የለም፣ ትጨብጠዋለህ። ኢየሱስ ጌታ ነው። ስራ ትሰራበታለህ። ግትር የሚለው ነገር ከዚህ በኋላ ቆሟል ይላል በኢየሱስ ክርስቶስ ስም። የነርቭ መታወክ ነው የተባልከው በቀኝ ሳይድ ላይ በግራ ሳይድ ላይ ያለ ማናቸው መታወኮች በጌታ በኢየሱስ ክርስቶስ ስም በዚህ ሰዓት ላይ ወድቋል። ሌባው ነው። ስለዚህ ምን ችግር የለም። የእግዚአብሔር መንፈስ ነው የሚለን ደም የሚያስቀምጠው ሰው አለ። ይህ ነገር ለረጅም ጊዜ ነው ደም የሚያስቀምጠው ሰው አለ። ዛሬ እግዚአብሔር ይህ ደም የሚያስቀምጠው በጌታ በኢየሱስ ስም መትቼዋለሁ ይልሃል። የእግዚአብሔር መንፈስ መትቼዋለሁ ይልሃል። ከዚህ በኋላ ደም ማስቀመጥ በአንተ ዘንድ አይኖርም ይልሃል። በጌታ በኢየሱስ ስም ይሆኖልሃል። በጌታ በኢየሱስ ስም ይሆኖልሃል። እንዲሁም ደግሞ በዛ የሚገርመው ነገር የኪንታሮት በሽታ ያለው ሰዎች አላችሁ። የኪንታሮት በሽታ በዚህ ሰዓት ላይ የእግዚአብሔር ጣት መጥቷል። የኪንታሮት የተባለው ቦታ ላይ በዚህ ጊዜ ሙቀት ይሰማችኋል። የእግዚአብሔር እሳት እየገባ ነው። የእግዚአብሔር እሳት የኪንታሮትን ካንተ ላይ ወስዶልሃል። ውሃ ስትጠጣ የሚያስጨንቅ ሰው አለ። ውሃ ስትጠጣ የሚያስጨንቅ ሰው አለ። በዚህ ሰዓት ላይ ሂድና ውሃ ጠጣ። የእግዚአብሔር መንፈስ የሚል ከዚህ ቀን ጀምሮ ትጠጣለህ ይላል። እንደተመኘው አትቀር ትጠጣለህ ይላል በኢየሱስ ስም። መንፈስ ቅዱስ አመሰግናለሁ። አከብራለሁ። ማናቸውም የደም በሽታዎች ከዚህ ሰዓት ጀምሮ HIV ጨምሮ በኢየሱስ ስም የተወገደ ይሁን። በጌታ በኢየሱስ ስም የተወገደ ይሁን። የደም ውስጥ ካንሰር በኢየሱስ ስም የተወገደ ይሁን። በጌታ በኢየሱስ ስም የተወገደ ይሁን። ከሰውነታቸው ላይ የተነሳ ይሁን። ከሰውነታቸው ላይ የተነሳ ይሁን። የኤችአይቪ የካንሰርና እንዲሁም ደግሞ ቦን የአጥንት ህመም በሽታ በኢየሱስ ስም የተነሳ ይሁን። በጌታ በኢየሱስ ስም የተነሳ ይሁን። ከዚህ በኋላ ነፃ ሰዎች ናቸው። ከዚህ በኋላ ነፃ ሰዎች ናቸው። ረጅም ዕድሜ ይጠግባሉ። የእግዚአብሔርን እጅ ያያሉ። ረጅም ዕድሜ ይጠግባሉ። የእግዚአብሔርን እጅ ያሉ ማዳኑን ያወራሉ። በኢየሱስ ስም የሆነባቸው አባቶች ስላደረግክ አመሰግናለሁ። ኦ መንፈስ ቅዱስ እናመሰግናለን። ኦ መንፈስ ቅዱስ እናከብርሃለን። ስላደረግከው መልካም ነገር ተመስገን። እስቲ ለእግዚአብሔር ክብር እንስጥ። እግዚአብሔር ያደረገው
Come on.